በቲፎዞ ብዛት በህዝብ ብዛት በመናምን ብዛት እግዚአብሔር አያምንም። አንድ ሰው ቅጥር ለመስራት ሲፈልግ እግዚአብሔር አንድ ነህምያን ያስነሳው። እግዚአብሔር የኤልዛቤልን የባኦል ነቢያቶች ዲሞሊሽ ለማድረግ ሲፈልግ አንድ ኤልያስን ለዛውም ታሪክ የሌለውን ዛሬ የማካፍላችሁ የመጽሐፍ ቅዱስ ሐሳብ ያለው በቀዳማዊ ሳሙኤል ላይ ምዕራፍ 17 ቁጥር 8 እስከ 11 እና ምዕራፍ 17 እዛው ላይ ቁጥር 26 ላይ ያለውን የእግዚአብሔርን ቃል ነው። ተግዳሮትን የሚያርቅ አንድ ሰው ወይም የመፍትሄ ሰው የሚል ሐሳብ ይሆናል ማካፍለው። የእግዚአብሔርን ቃል በዚህ ስፍራ ያለውን አነባለሁ በጌታ በኢየሱስ ክርስቶስ ስም። እንደዚህ ይላል። እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ፣ ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ እናንተም የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔም ይውረድ፣ ከኔም ጋር ሊዋጋ ቢችል ቢገለኝም ባሪያዎች እንሆንላችኋለን። እኔ ግን ባሸንፈው ብገለውም እናንተ ባሪያዎች ትሆኑናላችሁ፣ ለኛም ትገዛላችሁ አለ። ፍልስጤማዊውም ዛሬ የእስራኤል ጭፍሮች ተገዳደሯቸው፣ እንዋጋ ዘንድ አንድ ሰው ስጡኝ አለ። ሳኦልና እስራኤልም ሁሉ እንዲህ የሚለውን የፍልስጤማዊውን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም ይላል። ቁጥር 26 ላይ ያለውን አነባለሁ። ዳዊትም ባጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤል ተግዳሮት ለሚያርቅ ሰው ምን ይደረግለታል አለ ይላል። እግዚአብሔር ይመስገን። እስቲ እንጸልያለን አጭር ጸሎት። አንተ ቅዱስ ነህ። በታላቅ ብርሃን የሰው ልጆች ሊያዩት በማይችሉት ብርሃን ውስጥ መላእክት እንኳን ሊያዩ በማይችል ብርሃን ውስጥ 6 ክንፍ አላቸው። በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እየበረሩ ቅዱስ 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 እያሉ 3 ጊዜ በሰማያት ላይ ቅዱስ ሆነህ የምትኖር ለዘመን ፍጻሜ የሌለ ከዚያም በፊት ከዚያም በኋላ አንተን የሚተካ የሌለ ታላቅ ይሆንክ ሁሉን የምትገዛ ኤልሻዳይ አምላክ እግዚአብሔር የነገስታት ንጉስ የአማልክቱ ሁሉ አምላክ የጌቶች ሁሉ ጌታ ክብርና ምስጋና ላንተ ይሁን። ለደካማ ኃይልን ትሰጣለህ፣ ብርታት ለሌለ ብርታትን ትጨምራለህ፣ የወደቁትን ታነሳለህ። እግዚአብሔር አንተ ታላቅ ነህ። ስምህ የተባረከ ይሁን። ዛሬ በዚህ ጉባኤ መካከል እንጋብዝሃለን። አቤቱ እግዚአብሔር ሆይ የሰውን ቃል ለመስማት አልመጣንም። እግዚአብሔር ሆይ አንዳችን ፈልገን አልመጣንም። እግዚአብሔር ሆይ ድምጽህን ፈልገን መተናል። አንተን ፈልገን መተናል። እናንተ የምትፈልጉት የናዝሬቱ ኢየሱስ በዚህ አለ ተብሎ እንደተጻፈ የናዝሬቱ ኢየሱስ የእግዚአብሔር ልጅ ሆይ ዛሬ ምሽት እስራታችንን ትፈታ ዘንድ ቀንበራችንን ትሰብር ዘንድ ያቃተንን ሁሉ ከላያችን ላይ ታንከባልል ዘንድ ጸልያለሁ። የትኛውም አጋንንታዊ አሰራር በኢየሱስ ስም የፈረሰ ይሁን። ተጽዕኖ ሁሉ የተመታ ይሁን። የሰውን አእምሮ የሚጠቀም አየር ላይ ያለ የዚህ ዓለም ገዢ የመናፍስቱ ዓለም ኃይል በኢየሱስ ስም የፈረሰ ይሁን። የክፉዎች ምሽግ የፈረሰ ይሁን። ክርስቶስ በምድር ላይ በስጋ ነበረ፣ ሞቶ ነበረ፣ ግን አልተነሳም የሚል ግን አላረገም ዳግም አይመጣም የሚል አንቲክራይስት የክርስቶስ ተቃዋሚ መንፈስ በናዝሬቱ በጌታ በኢየሱስ ስም ዛሬ ምሽት ከዚህ አካባቢ ከአየሩ ላይ የተመታ ይሁን። የክፉ ስራ የፈረሰ ይሁን። የዲያብሎስ ስራ የፈረሰ ይሁን። እግዚአብሔር ሆይ ዛሬ ማታ እንድትናገረን ሰማያቶች ይከፈቱ። ክብር ላንተ ይሁን በኢየሱስ ስም። እግዚአብሔር ይመስገን። አረፍ በሉ። ይህን ታሪክ ሁሉም ሰው ያውቃል። የጎልያድንና የሳኦልን የዳዊትን ታሪክ። እግዚአብሔር ወደዚህ ስፍራ ከመምጣቴ በፊት እንደ እግዚአብሔር አገልጋይ ምን ትለኛለህ ብዬ ጌታን ጠየቅኩትና እግዚአብሔር ይሄን ቃል ሰጠኝ። እስራኤል በዚህ በሳሙኤል መጽሐፍ ላይ እንግዲህ ስለ እስራኤላውያን ሁላችንም እናውቃለን። እግዚአብሔር ከ450 ባርነት ዓመት ከግብጽ ምድር እንዴት በተአምራት እንዳወጣቸው
ይሄ ብቻ አይደለም እግዚአብሔር የኤርትራን ባህር ለሁለት ከፍሎ ግብጽ ላይ ይረግጡ የነበሩትን ጭቃ መልሰው እንዳይረግጡት የምስራቅ ነፋስ አምጥቶ እስራኤል በደረቅ ተሻገረ ይላል እና ከዚያ በኋላ ደግሞ በማግሮምረማቸው ምክንያት 40 ዓመት ምድረ በዳ ላይ ቆዩ እንግዲህ ከካይሮ እስከ እስራኤል አሁን ባለው በዚህኛ ዘመን ፍላይት 40 ደቂቃ ነው ፍላይት በእግር ደግሞ እንሞክረው ካላችሁ ምናልባት ከ40 ቀን በላይ ይፈጃል ግን የሳይና በረሃን ማንም ሰው 40 ቀን አይደለም 40 ደቂቃ ከግብጽ ከካይሮ በረሃውን ማንም ማሄድ አይችልም እግዚአብሔር ያንን ምድረ በዳ ያንን ሐሩር እግዚአብሔር ቀን ላይ በደመና ሌሊት ላይ በእሳት አምድ መራቸው ይላልና ጫማቸው አላለቀም ልብሳቸው አላረጀም ይላል እግዚአብሔር ቃል ሲናገር አንድ እስራኤላዊ የ10 ዓመት ሕፃን ሆኖ ከግብጽ ሲወጣ የለበሰው ልብስ 40-50 ዓመት ሲሆንም እንዴት ነው ጫማው ያላረጀው ወይም ደግሞ ሳይዙ እንዴት እኩል ሊሆን ቻለ ሲባል እግሩ ሲያድግ ጫማው ያድጋል ልብሱ ያድጋል እግዚአብሔር የተአምርን ጥግ ቶራ ላይ ብሉይ ኪዳን ላይ ያሳየው በእስራኤል ሕዝብ ነው እግዚአብሔር አለቱን ከአለት ውሃ አፍልቆ አጠጥቶታል እስራኤልን ሕዝብ በምድረ በዳ ላይ መና መግበዋል ኢያሪኮን ደሞ አፍርሶ አስወርሷቸዋል በጣም እግዚአብሔርን እጅ ያየ ሕዝብ ነው እስራኤል ና ያገሬው ሰው እንደሚል ታሞ የተነሳ ፈጣሪውን ረሳ እንደሚል እዚህ የሳሙኤል መጽሐፍ ላይ እስራኤል ሲመቻች ሲደላው ጎረቤቱ ባሉ አማልክቶች እጅ ወደቀበት መጽሐፍ ነው የሳሙኤል መጽሐፍ ወዳጆቼ ሆይ በዚህ ክፍል ውስጥ ይሄንን መጽሐፍ ወይም ይሄን ታሪክ ብዙ ሰዎች ፐርሰናል የዳዊትና የሳኦል የጎልያድ ያደርጉታል ወይም ደግሞ የእስራኤልና የፍልስጤም ውጊያ ያደርጉታል አይደለም የመንፈሳዊው ዓለም ውጊያ ነው ይሄ ክፍል ሁለት መንፈሳዊ ዓለሞች አሉ የትኛውም ሃይማኖት ቡዲስት በሉት የትኛውም ሃይማኖት ጀርባ ሁለት አካሎች ናቸው ያሉት ወይ እግዚአብሔር አለ ወይ ዲያብሎስ አለ ስለዚህ የጎልያድና የሳኦል የዳዊት ብቻ አይደለም የእስራኤልና የፍልስጤሞች አይደለም የእግዚአብሔርና የሰይጣኑ ዓለም ውጊያ ነው ጎልያድ የተባለው አንድ ወታደር አይደለም አንድ ተራ ሰው አይደለም የጦር ጀነራል ነው ብረት የለበሰ ነው በቁመቱ በጣም ረጅም ነው ይሄ ብቻ አይደለም ጎልያድ የጦር ጀነራል ብቻ ሳይሆን ስፒሪት ፖሰስድ ነው ክፉ መንፈስ የተሞላ ሰው ነው በኋላ ላይ እዚህ ምዕራፍ ላይ ስተምነው ምን ይላል ዳዊትንም በፍልስጤም አማልክቶች ስም ረገመው ይላል ላዩ ላይ ያለበት መንፈስ አለ ና ሁለት ጊዜ ነው በቀን ብቅ የሚለው በእስራኤል ሕዝብ ፊት ከዚህ ማዶ ፍልስጤማውያን አሉ ከዚህ ማዶ እስራኤላውያን አሉ ሁለት ጊዜ ብቅ ይላል ሁለት ጊዜ ጧት ላይ ከናንተ መካከል አንድ ሰው ስጡኝ ከኔ ጋር ሊዋጋ ቢችልና ቢገለኝ ባሪያ እንሆንላችኋለን እኔ ደግሞ ብገለው ባሪያዎች ትሆኑላላችሁ ይላል ጧትና ማታ ነው የምናገረው ጧት ላይ ይናገራል የእስራኤላውያን ሰዎች ቀኑን ሙሉ ሜዲቴት ያደርጉ የሚውሉት የሱን አሳይመንት ነው ጧት የሚነግራቸው የጎልያድ መንፈስ ወጋሁት በኢየሱስም ይያሉ ሳይሉ ይቀሩም በእስራኤል አምላክ ስም አንተ ቁመቱ አይገርምህም አንተ በጣም ከባድ አስፈሪ ሰው ነው በጌታ በቃ እየገሰጹ ነው የሚውሉት ይመስለኛል የኔ ስብከትና የመንደር ገበያ ቀስ ይያለ እየደራ ነው የሚሄደው በኋላ ላይ ተጮሃላችሁ አሜን ነው አሁን ማታ ላይ ይበቅላል ከሰዓት አካባቢ አንድ ሰው ስጡኝ ሊዋጋኝ የሚችል ና ሲባል እኔ በገለው ባሪያዎች ትሆኑናላችሁ እዛስ ሌሊቱን ሙሉ እየቃዡ ነው የሚያድሩ ስም ይያሉ ሳይሩ በቃ ሌሊቱን ሙሉ እስራኤላዊ 40 ቀን 40 ሌሊት የኪዳን ሕዝብ ታምሪያ የሕዝብ ባህር ተከፍሎ የተሻገረ ሕዝብ እግዚአብሔር ብዙ እጁን የገለጠበት ሕዝብ ፈራ ወዳጆች ሆይ ደነገጠ አቅማጣ እስራኤላውያን
ወጥተዋል። ይሄ ኪዳንን ህዝብ ጎልያድ የሳኦል ባሪያዎች እያለ ነው የሚጠራው። የእስራኤል ህዝብ የእግዚአብሔር ህዝብ ነው። ባሪያዎች ከናንተ አንድ ሰው የሚገጥመኝም አንዳንድ ጊዜ ጠላት ኪዳን እያለሽ የተስፋ ቃል እያለ ተቀብተህ ያለ ስም ይሰጣል። ዛሬ እግዚአብሔር ልኮኝ መጥቻለሁ። በኋላ ላይ አሜን ትላላችሁ። በኋላ ላይ ማቻካራ ዲቫ አሁን ባሪያዎች ይላቸዋል። ምንም መልስ የለም ከእስራኤል ዘንድ። የጦር ጀነራል የነበረው ሳኦል ፈርቷል። ኤልያብ ፈርቷል። አሚናዳብ ፈርቷል። አቤት 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 አቤት። አንድ ሰው ስጡኝ። ለካ ሰይጣንም እግዚአብሔርም አንድ ሰው ነው የሚፈልገው። እግዚአብሔር በነገራችን ላይ በጋጋታ አያምንም። እኔ ድሮ አባቶች ቸርች ነው ያደኩበት ቸርች አንድ ሽማግሌ ሰው ወጥቶ ሰው አጣው ይላል እግዚአብሔር ብሎ ሲሉ አስባለሁ አውቃለሁ። ሰው አጣው። ይሄ ሁሉ ፓስተር ያለ፣ ይሄ ሁሉ አገልጋይ፣ ይሄ ሁሉ ነብይ፣ ይሄ ሁሉ ማዕረግ የሞላለት ያለ ሰው አጣው። ምን ማለት ነው? ዋው ሰው አጣው። ይሄ ሁሉ ለካ እግዚአብሔር አንድ ሰው ይፈልጋል። አቋምም አቅምም ያለው ልቡን ትቶ የእግዚአብሔርን ልብ ያዘ። እምቢ ያለ የጨከነ አልፈልግም ምድርን ዓለምን አቋም ያለው አቅም እግዚአብሔር እስራኤልን ከግብጽ ባርነት ቀንበር ሰብሮ ለማሳለፍ ሲፈልግ አንድ ሙሴን ነው ያስነሳው። እመኑኝ ዛሬ እዚህ ጉባኤ ያላችሁ በቲፎዞ ብዛት በህዝብ ብዛት በመናምን ብዛት እግዚአብሔር አያምንም። አንድ ሰው ቅጥር ለመስራት ሲፈልግ እግዚአብሔር አንድ ነህምያን ነው ያስነሳው። እግዚአብሔር የኤልዛቤልን የባኦል ነቢያቶች ዲሞሊሽ ለማድረግ ሲፈልግ አንድ ኤልያስን ለዛውም ታሪክ የሌለውን ቴሲባዊ ብቻ ነው የሚለው አንድ ሰው ዛሬ ማታ እነ ሳኦሎች ዝም ብለዋል። አንድ ሰው አምጡልኝ ጸጥ። የጦር ጀነራሉ እነ ኤልያብ ዝም ብለዋል። ምድረ በዳ ላይ ፀሐይና ሐሩር ዝናብ የሚፈራረቅበት እኔ እግዚአብሔር ምስክሬ ነው። ታሪክ ቀያሪ ሂስትሪ ሜከርስ ታሪክ ሰሪ ቀንበር ሰባሪ ተግዳሮትን የሚሰብሩ ሰዎችን እግዚአብሔር ከመካከላችሁ ያስነሳል። ስጡኝ ዝም ሁሉም መልስ የለውም። ሁሉም መልስ የለውም። ወዳጆቼ ሆይ የጦር ጀነራሉ ምንም መልስ የለውም። 40 ቀን የኪዳኑን ህዝብ ሳኦል ተገዳደረ። በሁለተኛ ሳሙኤል ምዕራፍ 7 ቁጥር 8 ላይ እንዲህ ይላል፣ ዋው አንተ በምድረ በዳ በግ ጠባቂ ሆነ ሳለ ንጉስ ትሆን ዘንድ ቀባሁ። በግ ጠባቂ ነበርክ፣ ቀባሁ። አንድን ሰው ዛሬ ማታ ቅባት ያገኘዋል። በኋላ ተጫዋላችሁ። ዛሬ ኃይለኛ መንፈስ እዚህ ቤት አለ። በግ ጠባቂ ነበርክ ንጉስ ትሆን ዘንድ። አንዳንዶቻችሁን ከየት ነው እግዚአብሔር ያነሳን? በግ ጠባቂ ነበርክ፣ ምድረ በዳ ላይ ነበርክ፣ ንጉስ ትሆን ዘንድ ቀባሁ። ከታች ምን ይላል ዳዊት? እዚህ ያደረስከኝ እኔ ማን ነኝ? ቤቴ ምንድነው? በግ ጠባቂ ነበርክ፣ ያከበርኩህ እኔ ነኝ፣ ሰው ያረኩህ እኔ ነኝ። አንዳንዶቻችን ልብስ ስንቀይር፣ ከተማ ስንቀይር፣ የአሜሪካንን ፓስፖርት ስንይዝ፣ ሲቲዝን ስንሆን እንግሊዘኛ ነው የሚያወሩት፣ አማርኛ አይችሉም። ታሪክ ቤት ሲሰራ ሰው ይቀየራል፣ ድምጽ ይቀይራል ይላል። ውድ ሽቶ የሆነ ስታተስ ሲቀይር ይቀየራል ሰው። አትንኩኝ ይላል፣ አትንኩኝ ይላል። ማን አንተ? ከየት ነው የተነሳኸው? ማን ያከበረ? ከየት ነው ያወጣችሁ? እግዚአብሔር ከየት ነው ያወጣችሁ? ከስንት ሞት ነው ያዳናችሁ? ድምጹን ያወፍራል ብዙ ሰው። አትያዙኝ ይላል። በቃ ማን ነበርን? ከየት ነው የተነሳ ነው? የተደረገለት ሰው የተደረገለትን ያውቃል። ያመለጠ ሰው ማምለጡን ያውቃል። ከሰይፍ የተረፈ ሰው፣ ቀንበር ተሰብሮለት የተሻገረ ሰው፣ በሞትና በኔ አንድ እርምጃ በቀረ ጊዜ ጣልቃ የገባለት ሰው ነው የሚያውቀው። ዳዊት አይረሳውም የተነሳበትን።
ስለተመቻቸ ዓለምን ስለዞርኩ እኔ በጣም ይገርመኛል። ሲቲዝን ስለሆንኩ ምድር ላይ ብርቅ የለም። ብርቅ አንድ ነው። የናዝሬቱ የእግዚአብሔር ልጅ የናዝሬቱ ኢየሱስ። ሳር ይጠወልጋል፣ አበባ ይደርቃል፣ የቀላው ይጠቁራል፣ የፈላው ይቀዘቅዛል፣ ያጣ ያገኛል፣ ዝቅ ያለ አንድ ቀን ከፍ ይላል። ቶፕ ኦፍ ዘ ቦተም ከፍታ ላይ ይወጣል። እግዚአብሔርን የታመነ ሰው የተጠጋ ሰው ከእግዚአብሔር ጋር አባ ብሎ በጓዳ የሚጮህ ሰው ዛሬ እሱ ሰው ለሚያወሩ አይደለም፣ ለሚያሙ አይደለም፣ ክፋት ለሚናገሩ አይደለም። ዛሬ በጓዳቸው ኢየሱስን የሚፈልጉ እግዚአብሔር ከባድ ቅባት ላያቸው ላይ ያመጣል። ምንም እንታበያው ነገር የለም። ምንም እጄ ያረገች ምንለው ነገር የለም። ምንም በሆነልህ ጊዜ እጄ ያረገች አትበል ይላል እግዚአብሔር ቃል። እጄ ያረገች አትበል። ሰው የገነባው ትልቅ ሕንጻ አንድ ቀን ይፈርሳል። ስልጣን ይሻራል። ብራዘር ላዲቫና ሳክሮቮ ምንም ትምኪት ይወድቃል አንድ ቀን። ወንድሜ ሆይ እህቴ ሆይ ይፈርሳል። ሰው የታመነበት እግዚአብሔርን የታመነ ሰው እምነቱ እግዚአብሔር የሆነለት ሰው እሱ ሰው ውሃ ምንጭ ዳር ላይ እንደተተከለች ቅጠሏ እንደማይረግፍ ዛፍ ነው። ጮኻችሁ አሜን በሉ ባካችሁ። አሜን ነው ወይ ባካችሁ? ስለዚህ ዳዊት ከየት እንደተነሳ ያውቃል። በግ ጠባቂ ነበርክ፣ ሾምኩ አለው እግዚአብሔር። ቀባሁክ አለው። እኔ ነኝ ያከበርኩ። አቤት ኢየሱስ የስንቱን ትቢያ ነው ያራገፈው። የስንቱን ታሪክ ነው የቀየረው። የስንቱን ሽታ ነው የቀየረው። የስንቱን ቀንበር ነው የሰበረው። ሰው ማን መስል ሰዎችን ሰው ያረገን ማን ነው ያከበረው? እዚህ ጉባኤ ሰው አለ ወይ? እግዚአብሔር የረዳው ሰው አለ? ታሪኩ የተቀየረለት፣ የሞት ቀንበር የተሰበረለት ሰው አይሆንም በተባላችሁበት ከተማ፣ አትረባም፣ ምንም አታመጣም፣ የትም አይደርስም በተባላችሁበት ምድር ላይ ታሪክ የተቀየረለት ሰው አለ ወይ? እረ ኢየሱስ ጌታ ነው። እግዚአብሔር ነው። ቀባሁ። በግ ጠባቂ ነበርክ። በግ ይሸታል። በግ ታውቃላችሁ አይደል? ማያውቅ ሰው የለም። በግ ሽታው ከባድ። በግ የሚሸት ሰው፣ ቁምጣ የለበሰ አቀላጥፎ ቋንቋ የማይናገር ሰው፣ ዋው የሰማይ ባትሪ ፈለገው። ሻባላቮራ ባሃባይ የነቁ የበቁ ያሉ ትከሻቸው ሰፋ ያሉ ረዘም ያሉ ለጀነራልነት የሚጠበቁ ያሉ ዋው። በመጽሐፍ ቅዱስ ውስጥ በጣም ፐርፌክት ነብይ የሚባለው ሳሙኤል ነው። በጣም ጠብ ያፉ ቃል ማይለው እሳይ ቤት ላይ ስትዋል እስቲ አምጣልኝ አለ። እሳይን ሲመጡ ረዘም ያለ ኤልያብን ሲያየው ዘይቱን የቀንዱን አንስቶ ይሄ ነው ሲለው ነው ለንቀዋለሁ እኔ አልፈለኩትም። አቤት የኔ ጌታ በትከሻ አይደለም በቁመት አይደለም። አንዳንድ ሰው ይመካል። እኔ እዚህ አካባቢ ነው ተወለድኩት፣ እኔ እዚህ ቦታ ነኝ፣ ዘሬ ይሄ ነው፣ የእንትና ልጅ ነኝ ይላል። አቤት እግዚአብሔር ሊቀባ ሲመጣ የማን ልጅ ነህ አይልም፣ ማን ኃይልህም ከየት ነው ወገን የተወለድክበት ስፍራ አይልም፣ የማን ዘር ነህ አይልህም፣ ምን አለ አይልህም። በቃ ተራውን ሰው ማይፈልገውን ሰው ዛሬ ወደ አንዳንዶቻችሁ ቤት ቅባት ፈልጎ ይሄዳል። እኔ ነኝ የቀባሁ ካለው አሚናዳብ ሲመጣ ይሄ ነው እግዚአብሔር የፈለገው ብሎ ሊቀባው ዳታደርግ ምን ነው እሱ አይደለም። አሜን ነው። አሰራራሃይ ፍሉይ ይላሉ። እስካን ሌላ ሀገር ሳገለግል ምዝሚል ዝማሬ አለ። አሰራራሃይ ፍሉይ አሰራሩ ምን ማለት ነው? አሰራር ልዩ ነው ማለት ነው። አቤት የጌታ አሰራር፣ አቤት አመራረጡ፣ አቤት አወዳደዱ፣ አቤት የእግዚአብሔር ቾይስ። አሰራራሃይ ፍሉይ እስቲ ዋው! አሰራሩ ድንቅ ነው። እግዚአብሔር ልብን ያያል።
በግበግ ሚሸት ፀሐይና ዝናብ የተፈራረቀበት ምድረ በዳ ላይ ያለ አንድ ብላቴና ፈልገዋለሁ አለው። እሳይ ማን ነው የቀረው ሲል እግዚአብሔር አሜን ማን ነው የቀረው አለው ሳሙኤል። አንድ ብላቴና አለ ምድረ በዳ ላይ ያለ አምጡልኝ። ከዛስ ሲመጣ እኔ መርጬዋለሁ። ምናችን ነው የሚያስወደደን? ምናችን ነው ያስመረጠን? የቱ ጽድቃችን? የቱ የኛ ዕውቀት? የቱ የኛ አቅም? እግዚአብሔር የፈለገው ሰው አለ እዚህ ቤት። እግዚአብሔር ከአመድ ያነሳው፣ እግዚአብሔር ውርደቱን ወደ ክብር የቀየረለት፣ የሞትን ምዕራፍ የዘጋለት፣ እግዚአብሔር አምላክ መቃብሩን የደፈነለት፣ ታሪክ የቀየረለት፣ ስም የቀየረለት፣ ጠረን የቀየረለት፣ ኃይል የሆነለት፣ ከምንም ወደ ከፍታ ያመጣው የረዳው ሰው አለ ወይ? ሃሌሉያ! እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሃሌሉያ! እኔ ፈለኩ አለው። እኔ ፈለኩ፣ እኔ መረጥኩ። እዚህ ያላችሁ ነቢያቶች፣ ፓስተሮች፣ ዘማሪዎች እዚህ እናገለግልም ነበር። እኛ ፈልገን አይደለም። እኛ ቤት አንኳክቶ የመጣ የእግዚአብሔር ቅባት የፈለገን ያነሳን ከወደቅንበት ኢየሱስ ይባረክ። እኔ እውነት ነግራችኋለሁ ዛሬ ማታ እግዚአብሔር ለቀባሁት መብራቴን አዘጋጀሁለት። ለዳዊት እንዳለ እነሆ ከሕዝብ መሃል የተመረጠውን የእሳይን ልጅ ዳዊትን አገኘሁት። እነሆ በልቤም በሐሳቤም ያለውን ያደርጋል። አመጽ በሱ ላይ ክፋት አይጨምርም። ቀኜ ትረዳዋለች፣ እጄ ታግዘዋለች፣ ክዳኔ ከሱ ጋር የታመነ ነው ተብሎ እንደተጻፈ ዛሬ ምሽት እግዚአብሔር ኪዳኑን ከናንተ ጋር ያደርጋል። አመጽ በእናንተ ላይ አይጨምርም፣ ክፉ በእናንተ ላይ አይሰለጥንም። እግዚአብሔር ከፊታችሁ መብራትን ያዘጋጃል። የእግዚአብሔር ቅባት ላያችሁ ላይ ይመጣል። ኃይል ይመጣል። በቃ ይሄ ነው የሚወራው። ከዛ በኋላ ዳዊትን እግዚአብሔር ካገኘው በኋላ ወደ ጦር ሜዳ ሲሄድ የሚሰማው የተለየ ነው። ና ወንድሞቹ አናቅም ሂድልን አሉት። ሲሉት ዞር አለ ይላል። እስቲ አጠገባችሁ ያለውን እዩና እንደዚህ እዩና ዞር በልበሉት እስቲ። ገበያ ውስጥ ጥል ሲነሳ፣ ትንሽ ግርግር ሲነሳ ወዲያው የሚሸሸው እንቁላል ነጋዴ ነው። የያዘው ነገር ቶሎ የመሰበር ነገር ስላለው አቤት 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 አቤት። እስቲ አጠገብ ያለውን ሰው ዞር በልበለው። ከነገር ሰፈር ከሐሜት ያለብህ ቅባት ያለብህ እሳት አይፈልግማ። ማቻካታ ሃቫካባሃባ አይመጥንህማ። ዞር በል። ቅባት ያለብህ ሰው ከነገር ሰፈር ከነዚያ ግሩፕ ውስጥ ዞር በል። ሸሸት ናውቃለን ስሉ ዞር አለ ይላል። ማታካሃባ የተቀባ ሰው አይከራከርም፣ አያስረዳም፣ ከሚያሙ ጋር አያማም፣ ከትፎዞ ጋር ዞር። ለምን? ቅባት አለ። ለምን? ኃይል አለ ውስጥ። እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ ዞር ልፍ በሉ። እግዚአብሔር ዛሬ ጠላቶቻችሁን ባፍጢሙ ይደፈዋል። እግዚአብሔር ዛሬ ያስጨነቃችሁን ይመታዋል። በጣም የሚገርማችሁ ጎልያድ ለዳዊት ትልቅ ችግሩ ሳይሆን ኦፖርቹኒቲው ነው። አቤት 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 አቤት። ከባድ የሚመስለው ነገር እድልህ ነው፣ በርህ ነው። ጎልያድ ባይኖር ኖሮ ዳዊት ወደ ቤተ መንግስት አይገባም። ለምን? በወደቀ ሰዓት ነው። እልፍ ገደለ በሚል ዘፈን ነው ችግር የወጣው። እግዚአብሔር ምስክሬ፣ ጎልያዶቻችሁ ከባዱ ቻሌንጅ፣ ከባድ የሆነብህ ነገር ወደ ክብራችሁ የመግቢያ ድልድይ ነው። እግዚአብሔር ወዳየላችሁ ምዕራፍ፣ ወዳየላችሁ ከፍታ፣ አሁን ያለው ቻሌንጅ፣ አሁን ያለው ከባድ መከራ፣ አሁን ያለው ነገር፣ አሁን ያለው ክፉ በፊታችሁ ላይ ያለ ነገር ሁሉ እግዚአብሔር ወደ እድል ይቀይረዋል። ደጆቻችሁ ይከፈታሉ፣ በሮቻችሁ እጆቻችሁን አንሱና ውሰዱ በጌታ በኢየሱስ ስም። በ2018 ሁለተኛው ወር በጥቅምት ወር ላይ በሁለተኛው ወር ላይ ለሴትና ለወንድ ባሪያዎች አውጃለሁ። በፊታችሁ ክብር አለ። ሰማይ ያዘጋጀው መተተኞች ያሉት አይሆንም፣ ደጋሚዎች ያሉት አይሆንም፣ ሰፈር ላይ ያወሩት አይሆንም፣ ስራ ቦታ ያወጁት አይሆንም። የተሰባሰበባችሁ ይበተናሉ። ሃሌሉያ! ኢየሱስ ጌታ ነው። ሳኦል
ዘወትር ወደ መተተኛይቷ ቤት ይሄዳል። የሚገርማችሁ ልዩነቱ ዳዊትና ሳኦል መሃል ላይ ዳዊት ግን ጽኑ ግንብ ነበረው፣ ጽኑ ድንኳን ነበረው። አቤት ዋው! ሳኦል አጥፋልኝ የተባለውን አማሌቅን የሰቡትን ሲያይ አይቶራራ። ዳዊት ግን የመታዘዝ ምልክት ነበር። ሳኦል ታንቆ ነው የሞተው፣ ዳዊት ግን አንቀላፋ ይላል። ሃሌሉያ ዋላቫናሞሽ ልዩን እግዚአብሔር ምስክር የነቢያት ቤት ነው። ዛሬ እዚህ ቤት ካልጮኩማ የትጮሃለሁ። 2018 ባንተና በእነሱ መሃል ልዩነት ይሆናል። ልዩነት ጮሃለሁ፣ አወራለሁ፣ አውጃለሁ። ልዩነት ባንተና በእነሱ መካከል፣ ባንቺና በእነዚያ መካከል ልዩነት ፈጣሪ የእግዚአብሔር መንፈስ ይመጣል። የሚገርም ነው። ምዕራፍ 18 ቁጥር 10 ላይ ሄዳችሁ አንብቡ። ዋው! ምዕራፍ 18 ቁጥር 10 ላይ እንደዚህ ይላል፣ ዳዊትም ከእግዚአብሔር ዘንድ ወደ ሳኦል ክፉ መንፈስ ተላከልና ዳዊትም ይላል በእጁ ምን ይዞ ነበር ይላል፣ እዛ ቦታ ላይ በገና ይዞ ነበር ይላል። ከዛ አስከትሎ ሳኦልም ይላል ዋቻካ በእጁ ጦር ይዞ ነበር ይላል። አንተ ልዩነት አለው ማለት ነው። ዳዊት እጅ ላይ በገና አይታጣም፣ ዳዊት ቤት ላይ ዝማሬ አይታጣም። ዋቻካ ባሃባስ ዳዊት እጅ ላይ ዘወትር በገና አለ፣ ሳኦል እጅ ላይ ዘወትር ጦር አለ። እነሱ ጦር ይዘዋል፣ አንተ በገና ይዘሃል። እየዘመርክ አንተ እጅ በገና አይታጣም፣ አንተ እጅ ዋቻካ ታያ ዳዊት እጅ ላይ ዘወትር በገና አለ፣ ዘወትር ዝማሬ አለ። ሲዘምር እንደዚህ ይላል፣ ጉልበቴ ሆይ እወድሃለሁ ይላል፣ አቅሜ ሆይ እወድሃለሁ ይላል። እግዚአብሔር አቅሙ ነው፣ እግዚአብሔር ጉልበቱ። አንተ እጅ በገና አለ፣ አንተ ላይ ዝማሬ አለ፣ አንተ ቤት ቅባት አለ፣ አንተ ቤት ምስጋና አለ። ሳኦል እጅ ዘወትር ጦር አለ። እግዚአብሔር ምስክሬ ነው። ኃይሌም ዝማሬም እግዚአብሔር ነው ዳዊት ብሏል። ጉልበቴም እግዚአብሔር ነው ብሏል። ዘወትር በገና አለ ባንተ እጅ፣ በእጃችሁ በገና አለ። በእናንተ ቤት ዝማሬ አለ፣ በእናንተ ቤት ወርሽፕ አለ፣ በእናንተ ቤት ምስጋና አለ። እነዚያ ቤት ጦር አለ። ጦር ከያዙት ይልቅ አንተ እየዘመርክ ጎልያድ ይወድቃል። አያችሁ ልዩነቱን አያችሁ። ዳዊት በገና ይዞ ነበረ፣ ሳኦልስ ጦር ይዞ ዲያም ሊያጣብቀው ወረወረበት ይላል። ዋይ እግዚአብሔር ምስክር ነው። ለዚህ ነው ዳዊት ሲናገር ምን አለ? ሲዘምር ጉልበቴ ሆይ ወድሃለሁ አለ። ሌላ 23ኛው ምዕራፍ ላይ እንደዚህ አለ፣ መጨረሻው ቁጥር ላይ ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ምን ይሉኛል? ጦር ይዞ ነበረ። ዳዊት ቤት በገና አይታጣም፣ ዘወትር ይዘምራል፣ ዘወትር በእጁ በገና አለ አይደለ? ዜና መጽሐፍ ምዕራፍ 20 ላይ ይሄን ነው የሚናገረው አይደለ? ሶስቱ ነገስታቶት አሞን፣ ሴርና የሞዓብ ሰዎች በመጡ ጊዜ እግዚአብሔር ብላቴናውን አስነሳና ሰልፉ የኔ ነው፣ እናንተ በዚህ ሰልፍ አትዋጉም፣ እኔ ስለናንተ እዋጋለሁ። በገናውንና ዝማሬውን በዘመሩ ጊዜ ጌጠኛ ልብስ የለበሱ መዘምራን ቸርነውና ምሕረቱ ለዘላለም ነውና እያሉ በዘመሩ ጊዜ እስራኤልን ሊዋጉ በመጡ ሰዎች ላይ እግዚአብሔር ድብቅ ጦር አመጣ፣ ተመቱ ይላል። ዘንድሮ ፊት ለፊት መብትህን ለማስከበር ተከራክረ አይደለም ነገር የሚቀየረው፣ ዝም ትላለህ፣ እግዚአብሔር ስላንተ ይዋጋል። በእውነት ልዩ ፈተና ውስጥ ያላችሁ ዛሬ መልእክት አለኝ። እግዚአብሔር እንዲህ ብሎኛል፣ ከአቅማችሁ በላይ በሆነ ነገር እኔ እዋጋላችኋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። በየትኛውም አቅጣጫ ጠላት ውጊያ የከፈተባችሁ ከአቅማችሁ በላይ በሆነ ነገር ውስጥ እያለፋችሁ ያላችሁ እግዚአብሔር ተናግሮኛል፣ ሰልፉ የኔ ነው፣ እኔ ስለናንተ እዋጋለሁ። እግዚአብሔር ተዋጊ ነው። ሁለተኛ ሳሙኤል ላይ ምዕራፍ 3 ላይ እንደዚህ ይላል፣ ብዙ ዘመን በዳዊት ቤትና በሳኦል ቤት ጦርነት ነበረ። የሳኦል ቤት እየደከመ የዳዊት ቤት ምን እያለ እየበረታ የሚሄድ ሆነ ነው። አቤት የዳዊት ቤት ምን እያለ እየበረታ
እግዚአብሔር ከባድ ብርታት በቤታችሁ ላይ ያደርጋል። የምትጀምሩት ቢዝነስ ይሳካል። ዋው ይሄን ይላል አይደል? ዳዊትም አስተውሎ ያደርግ ነበር፣ እግዚአብሔርም አብሮት ነበርና የሚያደርገው ከናወንለት ነበር። መጥቶ በፍልስጤማውያን አማልክት ጭፍሮች ስም ረገመው ይላል አይደል? ዳዊት ምን አለ? አንተ በተገዳደርከው በእስራኤል አምላክ በእግዚአብሔር ስም መጣባለሁ አለ። አሜን። እስቲ እንዲህ በሉ ከኔ ጋር እግዚአብሔር ስለኔ ይዋጋል በሉ እስቲ። የፍልስጤም ዳዊት ስንት ጠጠሮች ነው የመረጠው? 5። የፍልስጤም ግዛት 5 ነው። አዛጦን፣ ጌት፣ አስቁሎን 5 ክልሎች አሉት። ጎልያድ ከጌት ክልል የመጣ ነው። ድንጋዩ አለካጠጠሯ የእግዚአብሔር ሲምቦል ነች። እግዚአብሔር ጣላ ይኸው ከባዱን የሚመታላችሁ በማይመስል በቃ ለእናንተ እንኳን አይሆንም በምትሉት አሜን። እኔ ምን ይመስለኛል ወደ ኋላ ነው መውደቅ የነበረበት፣ የእግዚአብሔር እጅ ነው መሰለኝ ወደፊት ተደፋ ይላል፣ ወደቀ ይላል። በጣም ደግሞ የሚገርመኝ ዋናቸው በወደቀ ጊዜ ይላል፣ ዋናቸው እንደወደቁ ባዩ ጊዜ ፍልስጤማውያን እስከ አዛጦን ሸሹ ይላል። እግዚአብሔር ምስክር ነው። እግዚአብሔር አምላክ ተግዳሮትን ከምድሬ ላይ የሚነቅል የኢትዮጵያን እባብ የሚገሉ ዘንዶውን የሚመቱ የሕዝብን ጠላት የሚመቱ የኢትዮጵያን በረከት አንቆ ያዘውን የዲያብሎስን ኃይል የሚሰባብሩ የመፍትሄ ሰዎች እዚህ ቤት አሉ። አመሳስለው ሊያረጉት ማይችሉት የእግዚአብሔር እጅ በቤታችሁ፣ በትዳራችሁ፣ በትምህርታችሁ፣ በልጆቻችሁ፣ በአገልግሎታችሁ፣ በሕይወታችሁ ውስጥ ድጋሚ ሊያረጉት የማይችሉት ታላቅ የእግዚአብሔር ቅባትና ኃይል በላያችሁ ላይ ዛሬ ማታ ይመጣል። ይህችስ የእግዚአብሔር ጣት ነች። ሕዝብን የሚያረጋጉ ሰዎች፣ እዚህ ሕዝብ ልብ ያራደውን የሚመቱ ሰዎች እግዚአብሔር ይሄንን የመፍትሄ ቅባት ዛሬ በላያችሁ ላይ ያመጣል። ንጉሱ ያየውን ዳንኤል መጽሐፍ ላይ ማንም ሊፈታ አልቻለም። ማንም ሊፈታ አልቻለም። ቃላተኞች፣ ደጋሚዎች፣ መተተኞች ሁሉም ተሰብስበው ብዙ ነገር አረጉ፣ አልቻሉም። ግን የንጉሱ አማካሪ መጣና ንጉስ ወይ አለው አንድ መልከ መልካም አለ፣ ዕብራዊ ምርኮኛ ዳንኤል የሚባል ነው፣ ይምጣ አለው። እንደዚህ ያለው ንጉስ ሆይ አለው 1000 ዓመት ንገስ። ዋው ካንበሳ አፍም ስድን አይደለ ጥለኸኝ ነበር፣ እግዚአብሔር ይገስጽ ይሄው አስጣለኝ አላለም። 1000 ዓመት ንገስ። አሜን ሃሌሉያ። I have a solution አለ። ሚስጥርን የሚገልጥ አምላክ በላይ አለ። የነገስታትን እንቆቅልሽ የሚፈቱ ወዳጆች ሆይ በመጽሐፍ ውስጥ መፍትሄ የሚወጣው ከቤተ ክርስቲያን ነው፣ ከእግዚአብሔር ቤት ነው፣ ከእግዚአብሔር ነቢያት ነው፣ ከእግዚአብሔር ከተቀቡ ሰዎች ነው የምድር ቀንበር የሚሰበረው። እኔ ዛሬ እናገራለሁ ኢትዮጵያን ግራ ያጋባ፣ ምድሬን ግራ ያጋባ፣ ኤሪትሪያን ግራ ያጋባ፣ ዓለምን ግራ ያጋባ የጨለማውን ዙፋን በኢየሱስ ስም ይገለበጣል። የመፍትሄ ሰዎች ሚስጥርን የሚገልጥ አምላክ በሰማይ ውስጥ አለ። ሃሌሉያ ሃሌሉያ አሜን። ያውላችሁ ሰዎች እናንተን ከዚህ በኋላ ሲያዩ እጭ መጣችብኝ አይሉ፣ ወይ መጣ አልፈልጋትም አይሉ። እፎይ የእግዚአብሔር ሴት ለሰው መዳን መሆን ምክንያት የሚሆኑ እጆቻችሁን አንሱ። ለሰው መትረፍ፣ ለሰው መሻገር ጸልያችሁ እግዚአብሔር በእጃችሁ ታምር ይሰራል። ጸልያችሁ እጅ ጭናችሁ ጸልያችሁ የሞቱ እስከሚነሱ ሶሉሽን መፍትሄ ቀንበር የሚሰብር የእግዚአብሔር ጸጋ፣ የእግዚአብሔር ቅባት፣ የእግዚአብሔር መንፈስ በላያችሁ ላይ መስራት ይጀምራል። ሃሌሉያ አሜን 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 አሜን። እግዚአብሔር ቤት ነው መልስ ያለው። እግዚአብሔር ቤት ነው ቅባት ያለው። ዛሬ ጸልይላችኋለሁ። በልዩ ልዩ ጥያቄ ውስጥ ያላችሁ፣ በልዩ ልዩ ህመም ውስጥ ያላችሁ፣
በእውነት እላችኋለሁ እንደመጣችሁበት አመጣጥ አትመለሱም። ይሄ የእግዚአብሔር ቤት ነው። እግዚአብሔር በዚህ ስፍራ ላይ አለ። መንፈሱ ይሰራል። ሰማይ ተከፍቷል። ዛሬ ምሽት እመኑኝ እግዚአብሔር በእውነት እላችኋለሁ ያልነበረውን ነገር ወደ ማኖር ያመጣል። የተዘጋባችሁ በሮቻችሁ ይከፈታሉ። አስጨናቂዎቻችሁ ይወድቃሉ። መፍትሄ አለኝ አለ። መፍትሄ አለኝ። እኛ ግራ ከገባቸው ጋራ ግራ ምንጋባ አይደለንም። ከሚጮሁ ወየው ወየው ከሚሉ ጋራ ወየው ወየው ምን ላይ አይደለንም። ምንቅበዘበዝ አይደለንም። ዋው የእግዚአብሔር መንፈስ ውስጣችን አለ። እንደሌላው አንድ አይነት ሴም ልብስ ሴም መኪና ልናሽከረክር እንችላለን። እኛ ግን ለየት ያለን ሰዎች ነን። የሰማይ ዜጋ ነን። እኛ እግዚአብሔር የመረጠ የቀባን ነን። ተራ ሰው አይደለም። የእግዚአብሔር ክብር አለ ላያችሁ ላይ። ዋው ለኔ ምስኪኑ ሰው ገንዘብ የሌለው ሰው አይደለም፣ መንፈስ የሌለው ሰው ነው። አምናለሁ ና እግዚአብሔር ከዳዊት ጋር ነው። በጽድቅ ሳኦል አይበልጠውም? ሄሎ አቤት አቤት ጋባባ ይበልጠዋል። በጽድቅ ይበልጠዋል እኮ። ዳዊት እኮ ኦሮንን ያስገደለ ብዙ ታሪክ ያለው ሰው ነው። ግን የመመለስ ልብ ነበር። ሻካታ ባሃባ ይውላችሁ አንድ ጊዜ ሳኦል ጦር ሜዳ እስራኤላውያን ሊዋጉ ሲሉ ሳሙኤል መጥቶ በስማም ብሎ ለእግዚአብሔር መሰዋት ነበረበት። መስዋዕቱን ካህን ሲሰዋ ነብዩ ሲሰዋ ነው ጦርነት ላይ ይሄዳሉ፣ ድል ያረጋሉ። ሳሙኤል ቢጠበቅ የለም፣ ቢጠበቅ የለም። ሳሙኤል ይመጣ ነበር፣ ቢጠበቅ የለም። ሳኦል ህዝቡ ጠላት ሲመጣ የእስራኤል ህዝብ ሲበታተን አየና የህዝቡን መበታተን ሲያይ የሳሙኤልን ድርሻ ነው መሰዋት። ሳኦል አነሳና ሰዋ። ወዲያውኑ ሳሙኤል መጣ። ዲያለው ሳኦልን ጥቂት ጠብቀኝ ቢሆን ኖሮ እግዚአብሔር መንግስትህን እስራኤል ላይ ያጸና ነበር። እግዚአብሔር የፕሪንሲፕል አምላክ ነው። ለመቀበል ስጥ ይልሃል፣ ለመቀባት ትሁት ይልሃል፣ ትዕቢተኛን እቃወማለሁ ይልሃል። ጥቂት ጠብቀኝ ቢሆን ኖሮ አንድ ሰዓት ሊሆን አላውቅም፣ ጥቂት ጠብቀኝ ቢሆን። ሳኦል የእግዚአብሔርን ሐሳብ ሳይሆን የህዝቡን ስሜት ነው የሚያደምጠው። ህዝቡ ምን ይለኛል ሲጸልይ ምን አለ ዳዊት? ሳኦል ምን አለ? በእስራኤል ሽማግሌዎች ፊት አክብረኝ ብሎ ነው ጸሎቱ። በሰው ፊት አክብረኝ ብሎ ነው። ዳዊትስ ቅዱሱን መንፈስህን ከኔ ላይ አትውሰድ ነው። ከሳኦል ሲወሰድ ሳኦል ሲቀል አይቷል ዳዊት። እግዚአብሔር እንደ ባራታ ካፓላ ሃቫቶሮ ሴፔሪያ ዳዊት እንደዚህ አለ። በቃ ሳኦል ጠብቀኝ ቢሆን ኖሮ እግዚአብሔር መንግስትን ያስቀጥል ነበር። መርህ ነው። እኔ መሰዋውን ሰዋ ጥቂት ጠብቀኝ ቢሆን ኖሮ እግዚአብሔር ዛሬ ንቆሃል፣ ከእስራኤል ላይ መንግስትን ቀዶታል። ዋው ነፋስ እያለ ቃሌን አልቀይርም፣ እሳት እየነደደ እምነቴን አልቀይርም። አንበሳ አፉን ከፍቶ ቃሌን አልቀይርም። ያድነኛል ያልኩት ያድነኛል። አምነዋለሁ። ወጀብ ተነስቶ አውራቂስ ተነስቶ ከባድ መከራ ውስጥ ሆኜ አምነዋለሁ የሚሉ የጨከኑ ሰዎች ዛሬ እግዚአብሔር ከፊታቸው ላይ መብራትን፣ ከፊታቸው ላይ ብርሃንን፣ ከፊታቸው ላይ ቅዱሱን መንፈሱን እግዚአብሔር አምላክ ዝጉን በር እየከፈተ ታምር እያደረገ በእውነት ይመራቸዋል። እግዚአብሔር አምላክ ክብር ለእግዚአብሔር ይሁን። ማናችሁን እንደሆነ አላውቅም። እኔ በጌታ ቤት ላይ ከ15 ዓመት በላይ በሙሉ ጊዜ አገልጋይነት አገልግያለሁ። ዛሬም ቅባቱ ለኔ አዲስ ነው። ምፈልገው መንፈሱን ነው። ወዳጄ ሆይ አልቀልድበትም፣ አላስነካም። ካወራኸኝ ስለ ኢየሱስ ካላወራኸኝ አላገኝህም ድጋሚ። ስለማይረባ ስለምድር ካወራኸኝ never። ክብር ያለው በጌታ በኢየሱስ ውስጥ ነው፣ ቅባት ውስጥ ነው ኃይል ያለው። ዛሬ ማታ አንዳንዶቻችሁ ቤት ኪችን ውስጥ ሆናችሁ ሊሆን ይችላል፣ በሳሎን ቤታችሁ ላይ ሊሆን ይችላል፣ ድራይቭ እያረጋችሁ ሊሆን ይችላል። ድንገት የመንፈስ ንፋስ ላያችሁ ላይ ይመጣል።
ልጆቻችሁን ቤታችሁን ታሪካችሁን የሚቀይር የእግዚአብሔር ክብር የእግዚአብሔር እሳት ድንገት አላውቅም የፈለጋችሁት እግዚአብሔር የጠበቃችሁት እግዚአብሔር የምትፈልጉት የእግዚአብሔር ጸጋ የምትፈልጉት የነቢያት ቅባት የሐዋርያት ቅባት የዘመዘመራን ቅባት የእግዚአብሔር ጸጋ በላያችሁ ላይ ዛሬ ምሽት በናዝሬቱ በጌታ በኢየሱስ ስም አውጅባችኋለሁ በኃይል ይመጣባችኋል ከዛ በኋላ ንግግራችሁ ይቀየራል ውሏችሁ ይቀየራል ወሬያችሁ ይቀየራል ጓደኛ ትመርጣላችሁ ሻታልቫሮ ቴቤ ፐራላላ ትመርጣላችሁ ውሏችሁ ይቀየራል ዋው ውሏችሁ ይቀየራል በእውነት እላችኋለሁ ሰይፉ ከበደ ገበያ ከባለቤቴ ጋር ጤፍ ልጠይቅ ሄድኩኝ አለ ልገዛ ያኔ ስንት ነው ስል 15000 መናፍስቶችን ብሎ ከነጋዴው ላይ አጋንንቱ ጮኸ የጠየቀው ጤፉን ነው የጮኸው መንፈስ ነው ቅባት ላይ ሲመጣ አጋንንት በሩቅ መቆም አይችልም ፊታችሁን ማየት አይችልም ዛሬ ምሽት ነግራችኋለሁ እኩል መተተኛ እናንተ ላይ አይቀልድባችሁም ልዩነት ፈጣሪ መንፈስ በላያችሁ ላይ ይመጣል አሜን ነው ወይ ኢየሱስ ጌታ ነው ስለዚህ ዳዊት ይሄን ነው አሜን የእግዚአብሔር ጸጋ በኢየሱስ ስም ሕይወታችንን ይወርሳል